ሰላም እንዴት ናችሁ የቻናላችን ቤተሰቦች? በዛሬ ቪዲዮ እንዴት አድርጋችሁ ቪኦኤልቲ ሰርቪስን እንደምታስጀምሩ አሳያችኋለሁ። ይህንን አገልግሎት ካስጀመራችሁ በኋላ የተለያዩ ጥቅሞችን ታገኛላችሁ። አንደኛ ያለምንም ኢንተርኔት ቪዲዮ ኮል ማውራት ያስችላችኋል። ስልክ ስንደውል ጥራት ባለው ድምጽ እንድታወሩ ይረዳችኋል። ሶስተኛ ስልክ ስንደውል ኢንተርኔት እንዳይቋረጥ ያደርጋል። አሁን እንዴት አድርጋችሁ እንደምታስጀምሩ አሳያችኋለሁ። ወደ ቪዲዮ በመጀመሪያ ደረጃ ወደ ስልካችን ሴቲንግ እንገባለን። ክሊክ እናደርጋለን። ከዛ ሲም ኤንድ ኔትወርክ ሴቲንግ የሚል አለ። እሱን ክሊክ እናደርጋለን። የሌሎች ስልክ የተለያየ ሊሆን ይችላል። እኔ ግን ወደዚህ ገባለሁኝ። ሁለት ሲሞች አሉኝ። አንዱ ሲም ክሊክ እናደርጋለን። ከዛ ስክሮል ወደታች እናደርግና 4G ኮሊንግ ኬረር ቪዲዮ ኮሊንግ ትላለች። ሁለቶችን በተኖችን ክሊክ አድርገን ኦን እናደርጋለን። እችንም እንዲሁ ኦን እናደርግና ኦን አድርገን ወደ ቀጣይ እንሄዳለን ማለት ነው። በቀጣይ ምንድነው የምናደርገው? ወደ ኢትዮ ቴሌኮም ኦፊሻል የዋትስአፕ አካውንታቸው እንገባለን። ለምን 994 ስለቆመ ማስተናገድ በዛ ስለማይችሉ በዚህ በኩል እነሱን አግኝተን እንትናቸውን ማለት ሲማችን አክቲቭ እንዲያደርጉልንና ቪኦኤልቲ አገልግሎት አክቲቭ እንዲያደርጉልን ስልካችንንና ስማችንን ነግረን አክቲቭ እንዲያደርጉልን እናደርጋለን ማለት ነው። ወደ ዋትስአፕ እንገባለን። ምን እናደርጋለን? ይሄውነት እዚህ ኦፊሻል የኢትዮ ቴሌኮም የዋትስአፕ አካውንታቸው ከዛ ገብተን ያለውን ነገር ነግረናቸው እንዲከፍቱልን እናደርጋለን ማለት ነው። ከዚህ ጋር ያው ሃይ እንላቸዋለን። እዛ ያው ምላሹን መጠበቅና መረጃውን እንትን ማለት ነው። እዛ ቀጣይ እባክዎ ለመጠቀም ይምረጡ ትላለች። ኢትዮ ቴሌኮም የሚለውን ክሊክ አድርጋለሁኝ። ከዛ እዚህ ጋር ምንድነው ቁጥሩን አስገብተው ይቀጥሉ እንዲሁም የሚለውን ነገር እስኪ እዚህ ጋር እንትን ቁጥራችንን እናስገባለን። ስልክ ቁጥራችን ማለት ነው። ስልካችን አስገብተናል። ከዛ ሴንድ እናደርግላችኋለን። እዛ ትንሽ እንጠብቃለን። እሺ ይበልጥ ኦኬ እዚህ ጋር ሾው እንላለን። እሺ የደንበኞች አገልግሎትን ባለሙያዎችን ለማግኘት የሚል አለ። እሱን ክሊክ እናደርጋለን። የተወሰነ እንጠብቃለን። እሺ ፕሊስ ፕሮቫይድ ዮር ኔም እያለ ነው። ስማችንን እናስቀምጣለን። እዚህ ጋር ስማችንን እንልካለን። እንልክላቸዋለን። ያው ቀጣይ እንጠብቃለን ማለት ነው። እሺ ፕሊስ ኢንተር ዮር ሰርቪስ ናምበር እያለች ነው። እሷን እሺ ያው ድጋሜ ስልካችን እንድናስገባ ጠይቀውናል። እሱን እናስገባለን። ኢሜይላችንን እንድናስገባ ጠይቀውናል። ስኪፕ እንለዋለን። እሺ ያው ኮንፈርም እንድናደርግ ይጠይቁናል። እሱን ኮንፈርም እናደርጋለን። ያው በዚህ መልኩ መረጃዎችን አስገብተን ጉዳያችንን እዚህ ጋር ማስቀመጥ እንችላለን ማለት ነው። ቪኦኤልቲ ከዚህ ጋር ሐሳባችን
ገልጸን ለነሱ መረጃውን እንልካለን። በቀጣይ ሚሉን እንሰማለን። እሺ ውድ ደንበኛችን እባክዎን እያየሁለት ነው፣ ጥቂት ይጠብቁን የሚል መረጃ ልከውልኛል። በዚህ መሰረት እናንተም የቪኦኤልቲ አገልግሎት ማስጀመር ትችላላችሁ። እዚህ ጋር እንደምታዩት ቪኦኤልቲ አገልግሎት በተሳካ ሁኔታ አስጀምረዋል ይላል። በዚህ መልኩ እናንተም ማስጀመር ትችላላችሁ። ያው እንደምታዩትኝ አስጀምሬያለሁ፣ ተጠቀሙበት። በጣም ምርጥ የሆነ አገልግሎት ነው። ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉት፣ ለሌሎችም እንዲደርስ ሼር አድርጉ። ለተጨማሪ የቴክ መረጃዎች ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።